ሰላም ሁላችሁ ወደ ቻናላችን እንኳን በደህና መጣችሁ። በሕይወታችሁ ውስጥ ካሉ ሰዎች ጋር ጥልቅና ትርጉም ያለው ግንኙነት መፍጠር ትፈልጋላችሁ? የላዩን ግንኙነቶች ሰልችቷችኋል? እንግዲያውስ ትክክለኛ ቦታ ላይ ናችሁ። በዚህ ቪዲዮ ውስጥ ስለ ጠንካራ ግንኙነቶች ሳይንስ በጥልቀት ይመረምራል። ልክ ነው፣ ወሬ ብቻም አይደለም። ዛሬውኑ ተግባራዊ በማድረግ የምትችሉት በምርምር የተደገፈ ተግባራዊ እርምጃዎች አሉ። በቀላል ደረጃ በደረጃ በሆነ ሂደት እንከፋፍለዋለን። ስለዚህ በተቻለ አቅም አነስ ያለች ማስታወሻ ደብተር ወይም በተጨማሪ አንድ ሲኒ ቡና ያዙ። እነዚያን የማይበጣጠሱ ትስስሮችን መገንባት እንጀምር። አንደኛ፣ እውነተኛ ፍላጎትን ማዳበር ወይም መመስረት። የመጀመሪያው እርምጃችን እና ምናልባትም በጣም ወሳኙ በሌሎች ላይ እውነተኛ ፍላጎትን ማዳበር ነው። ይህ እስኪሳካላችሁ ድረስ ማስመሰል አይደለም። ከፊት ለፊታችሁ ያለውን ሰው በእውነተኛ ለመረዳትና ለማግኘት መፈለግ ነው። ሳይንሳዊ ድጋፍ። በማህበራዊ ሳይኮሎጂ ላይ የተደረጉ ምርምሮች ሰዎች ለነሱ ቅን ፍላጎት ወደሚያሳዩ ሰዎች እንደሚሳቡ በተከታታይ ያሳያሉ። የዴል ካርኔጊ ክላሲክ መጽሐፍ እንዴት ጓደኞችን ማፍራት እና ሰዎችን ተጽዕኖ ማድረግ እንደሚቻል ይህንኑ አጉልቶ ያሳያል እና ዘመናዊ ጥናቶች ስለ ንቁ ማዳመጥ እና ርህራሄ አስፈላጊነቱን ያጠናክራሉ። በእውነት ፍላጎት ሲኖሮት በአካል ቋንቋው፣ በጠየቋቸው ጥያቄዎች እና በአጠቃላይ ተሳትፎ ላይ ይታያል። ተግባራዊ እርምጃዎች። በንቃት ማዳመጥን ተለማመዱ። ይህ ማለት ሌላው ሰው የሚናገረውን በቃላትም ሆነ በቃል ባልሆነ መንገድ ሙሉ በሙሉ ማተኮር ማለት ነው። ትኩረት ከሚከፋፍሉ ነገሮች ለምሳሌ ስልክ ማስወገድ፣ የአይን ግንኙነት ያድርጉ እና የተሳተፉ መሆኑን ለማሳየት አንገቶን ይነቅንቁ። ክፍት የሆኑ ጥያቄዎችን ይጠይቁ። አዎ፣ አይ የሚል መልስ ከሚፈልጉ ጥያቄዎች ይልቅ ሌላ ሰው የበለጠ እንዲያካፍል የሚያበረታቱ ጥያቄዎችን ይጠይቁ። ለምሳሌ የዕለቱ ድምቀት ምን ነበር ከሚለው ይልቅ ጥሩ ቀን አሳልፈዋል የሚለው የተሻለ ተግባቦትን ይፈጥራል። ዝርዝሮችን አስታውሱ። የነገራችሁትን ነገሮች ትኩረት ይስጡ። የትርፍ ጊዜ ማሳለፊያዎቻቸውን፣ ቤተሰቦቻቸውን፣ የሥራ ተግዳሮቶቻቸውን፣ እነዚህን ወደፊት በሚደረጉ ውይይቶች ላይ በማምጣት በእውነት ያዳመጣችሁ እንደነበር እንደምታስቡላቸው ያሳያል። ርህራሄ ያሳዩ። ከነሱ ጋር ባትስማሙም እንኳን አመለካከታቸው እና ስሜታቸው ለመረዳት ይሞክሩ። አንድ ቀላል ያ ከባድ ይመስላል ብዙ ሊረዳ ይችላል። ሁለተኛ፣ ወጥ የሆነ አዎንታዊ መስተጋበርን ተለማመዱ። አንዴ እውነተኛ ፍላጎትን ካዳበሩ በኋላ ቀጣዩ ደረጃ ወጥ የሆነ አዎንታዊ መስተጋበርን መለማመድ ነው። ግንኙነቶች በአዎንታዊ ልማዶች ያድጋሉ። ልክ ተክልን ውሃ እንደማጠጣት አስቡት። እንዲያድግ በየጊዜው ማድረግ አስፈላጊ ስለሆነ። ሳይንሳዊ ድጋፍ። ግንኙነቶች ጥገና ባህሪያት ላይ የተደረጉ ምርምሮች መደበኛ አዎንታዊ መስተጋብሮችን፣ መተማመንን፣ መቀራረብን እና አጠቃላይ ግንኙነትን እርካታን እንደሚገነቡ ያሳያል። አዎንታዊ ምጥጥንን የፍሬድሪክሰን ማስፋት እና መገንባት ንድፈ ሐሳብ ላይ የተደረጉ ጥናቶች ጤናማ ግንኙነቶች እንዲኖሩ ከአሉታዊ መስተጋብሮች ይልቅ ብዙ አዎንታዊ መስተጋብሮች መኖራቸውን ወሳኝ እንደሆነ ይጠቁማሉ። ተግባራዊ እርምጃዎች
ሀ ቅን ምስጋናዎችን አቅርቡ። አዎንታዊ ባህሪያትን ወይም ስኬቶችን አስተውሉ እና እውቅና ይስጡ። ምስጋናችሁን ከልብ የመነጩና የተወሰነ መሆናቸውን ያረጋግጡ። ለ አድናቆት ይግለጹ። እነሱን እና አስተዋጽኦቻቸውን እንደሚያደንቁ ያሳውቋቸው። አንድ ቀላል አመሰግናለሁ ከፍተኛ ተጽዕኖ ሊያሳድር ይችላል። ሀ አዎንታዊ ልማዶችን ያካፍሉ። የደረሳችሁባቸውን መልካም ነገሮች ተናገሩ እና ስኬቶቻቸውን አብራችሁ አክብሩ። መ የድጋፍ ይስጡ። አስቸጋሪ ጊዜያት ሲያጋጥሟቸው ከጎናቸው ሆኖ የሚያዳምጡ ጆሮዎች ተግባራዊ እርዳታ ወይም በቀላሉ መገኘቱን ይቅረቡ። ሰ በጋራ በሚደረጉ እንቅስቃሴዎች ይሳተፉ። የጋራ ፍላጎቶችን ይፈልጉ እና ሁለታችሁም በሚደሰቱባቸው ነገሮች ላይ ጥራት ያለው ጊዜ ያሳልፉ። ይህ የጋራ ትውስታዎችን ይፈጥራል እና ትስስሮን ያጠናክራል። ሶስተኛ መተማመንን እና ተጋላጭነትን ማዳበር። ከላዩን ግንኙነቶች አልፈው በእውነት ጠንካራ ግንኙነቶች ለመገንባት መተማመን እና ተጋላጭነትን ማዳበር ያስፈልጎታል። ይህ ከወዳጅነት ወደ የቅርብ ጓደኝነት የምትሸጋገሩበት መንገድ ነው። ሳይንሳዊ ድጋፍ የብሬን ብራውን ስለ ተጋላጭነት ያደረገው ሰፊ ምርምር ድክመት ሳይሆን ትርጉም ያለው ግንኙነት ለመፍጠር ቁልፍ ንጥረ ነገር መሆኑን ያሳያል። ራሳችንን ተጋላጭ እንድንሆንና እውነተኛ ማንነታችንን ስናካፍል ሌሎችም እንዲሁ እንዲያደርጉ ቦታ እንፈጥራለን። ይህም ጥልቅ መተማመንን እና መቀራረብን ያሳድጋል። ተግባራዊ እርምጃዎች ሀ ታማኝና ወጥ ሁኑ። በገባችሁት ቃል መሰረት እርምጃ ውሰዱ እና በምትሉት ጊዜ እዚያው ይገኙ። ይህ በጊዜ ሂደት መተማመንን ይገነባል። ለ ሐቀኝነትና ግልጽነት ተለማመዱ። በግንኙነታችሁ ውስጥ እውነተኛ ሁኑ። ዘዴኛ መሆን አስፈላጊ ቢሆንም አላስፈላጊ ማታለልን ያስወግዱ። ሀ በተገቢው ሁኔታ ያካፍሉ። ሐሳቦችዎን፣ ስሜቶችዎን እና ልምዶችዎን ቀስ በቀስ ለሌሎች ያካፍሉ። በዝቅተኛ ደረጃ ካለው መጋራት ይጀምሩ እና መተማመንን እያሳደገ ሲሄድ ይጨምሩ። መ ተቀባይነት ያለው እና የማትፈርዱ ሁኑ። ሌሎች ከእርስዎ ጋር ተጋላጭ እንዲሆኑ ደህንነቱ የተጠበቀ ቦታ ይፍጠሩ። ምክንያታዊነት እና በመቀበል ምላሽ መስጠት። ሰ ለተጋላጭነት ምላሽ ርህራሄ እና ርህራሄን አሳዩ። አንድ ሰው የግል ነገር ሲያካፍሎት በርህራሄና በድጋፍ ምላሽ ይስጡ። ይሄ መተማመንን ያጠናክራል እና ተጨማሪ ግልጽነትን ያበረታታል። አራተኛ ግጭትን በገንቢነት መቆጣጠር ወይም መቋቋም። እውነቱን እንነጋገር ከተባለ በማንኛውም ግንኙነት ውስጥ ግጭት የማይቀር ነው። የጠንካራ ግንኙነት ቁልፉ ግጭትን ማስወገድ ሳይሆን በገንቢነት መቆጣጠርን መማር ነው። ሳይንሳዊ ድጋፍ በጆን ጉትማን እና በሌሎች በትዳር ግንኙነት ላይ የተደረጉ ምርምሮች አጥፊ ግጭት እና ውጤታማ የግጭት አፈታት ስልቶችን ለይተዋል። አለመግባባቶችን በሚፈጠሩበት ጊዜ ውጤታማ በሆነ መንገድ መግባባት መማር ለግንኙነት ዘላቂነትና ጥንካሬ ወሳኝ ነው። ተግባራዊ እርምጃዎች ሀ በአክብሮት ተነጋገሩ። ባትስማሙም እንኳ ሌላውን ሰው በአክብሮት ያዙት። ስም መጥራት፣ መተቸትና መከላከያ መሆኑን
ማስወገድ የተሻለ ነው። በጉዳዩ ላይ እንጂ በሰውየው ላይ አታተኩሩ። ግጭቱን በግለሰቡ ባህሪ ላይ ከማተኮር ይልቅ በተለየ ችግሩ ላይ የበለጠ አትኩሮት መስጠት ውጤታማ ያደርጋል። እኔ የሚሉ መግለጫዎችን ተለማመዱ። የሌላውን ሰው ባህሪ ከመውቀስ ይልቅ ስሜቶን እና ፍላጎቶችን እኔ በሚሉ መግለጫዎች፣ ለምሳሌ ይህ ሲሆን ተበሳጭቻለሁ በሚል ይግለጹ። መረዳት አዳምጡ። ባትስማሙ እንኳ የሌላውን ሰው አመለካከት በእውነት ለመረዳት ጥረት ያድርጉ። ስምምነት እና መፍትሄዎችን ፈልጉ። በጋራ ተስማሚ መፍትሄዎችን ለማግኘት አብረው ይስሩ። ለመደራደር ፈቃደኛ ይሁኑ። ይቅር ማለትን ተማሩ። ቂምን መያዝ ግንኙነቶችን ሊጎዳ ይችላል። ለራስዎም ሆነ ለሌላው ሰው ይቅር ማለት ተለማመዱ። ማጠቃለያ። እንግዲህ ይህ በሳይንሳዊ ምርምር ላይ የተመሰረተ ጠንካራ ግንኙነቶች ለመገንባት ደረጃ በደረጃ የሚከናወን ሂደት ነው። ጥልቅ ትስስሮችን መገንባት ጊዜና ጥረት እንደሚጠይቅ ያስታውሱ። በራስዎና በሌሎች ላይ ታጋሽ ይሁኑ እና እነዚህን እርምጃዎች በተከታታይ በመተግበር ላይ ያተኩሩ። የተግባር ጥሪ። ከነዚህ እርምጃዎች ውስጥ የትኛው በጣም ያስተጋባል? ከዚህ በታች ባሉት አስተያየት ላይ ያሳውቁኝ። ይህ ቪዲዮ ጠቃሚ ሆኖ ከተገኘ እባክዎ ላይክ ያድርጉ፣ ያጋሩ እና ለተጨማሪ በሳይንስ የተደገፉ የህይወት ማሻሻያ ምክሮችን ሰብስክራይብ ያድርጉ። አብረውንም በማንበብ